ሁለት ባልና ሚስቶች ነበሩ። የሰማችሁኝ ነው? ስለ በላይ ሰብ ይተረካል አልተረከውም? በጣም ስለምሰሙት ነው። እነዛ ባልና ሚስቶች ከለታት ባንዳቸው ብጽዓት ገቡ። ምንድነው ብጽዓታቸው? ከዚህ በኋላ በአልጋ ላይ መኝታ አንገናኝም፣ አልጋ ለይተን እንኖራለን፣ ስጋችንን ለእግዚአብሔር ብቻ እንሰጣለን የሚል ብጽዓት ይገባሉ። መቼም ቸኩሎ መናገር ጥሩ አይደለም። ቃል ኪዳንም ከገቡ መፈጸም ተገቢ ነው። እነሱ ለይተው ሲኖሩ ከለታት ባንዳቸው በልተው ጠጥተው መቼም ሰው ስጋዊ ነገር ይከሰታልና ባልየው ሚስቱ ጋር ይሄዳል። እሷ ደግሞ ለእግዚአብሔር ተስለን አይደለም ለምን እንዲህ አይነት ነገር ተደርጋለህ አለችው። አይሆንም አላት። እሷም ደግሞ በብስጭት ቸኩላ ምን አለች? በእውነት ዛሬ ጽንስ ከተፈጠረ ጽንሱ የሰይጣን ይሁን አለች። እግዚአብሔር ይጠብቀ። ቸኩሎ መናገር መጥፎ ነው። በኋላ ጾታዊ ግንኙነት ተፈጽሞ ጽንስ ይቋጠራል በማህፀኗ። በኋላ ያው 9 ወር ከ5 ቀን ሲፈጸም የሕፃን ተወለደ። ልክ በተወለደ ቀን ክፉ መንፈስ ተገልጦ ልጄ የኔ ነው አለ። ልጁ የማን ነው አለ? የኔ ነው፣ ቃል ገብተሽልኛል ብሎ ተሰውሯት ሄደ። እናት ናት፣ ወልዳለች። ጭንቁን አስቡት። ማልቀስ ጀመረች። በኋላ ሕፃኑ ማደግ ሲጀምር አንዳንዴ እየተገለጸ ያስደነግጣት ጀመረ። ታለቅሳለች፣ ታለቅሳለች፣ ታለቅሳለች። ልጁ አደገ። ትንሽ ከፍ እንዳለ የቤተ ክርስቲያን ትምህርት ተምሮ በዲቁና ስርዓት ማገልገል ጀመረ። አንድ ቀን እናቱ ጥያቄ ጠይቃታል። እማዬ ሁሌ ሳይሽ ታለቅሻለሽ፣ እኔ ስመጣ ለማቆም ትሞክሪያለሽ፣ ግን እምባሽን አየዋለሁ፣ ምንድነው ብሎ አምርሮ ሲጠይቃት ነገረችው። እኔና አባትህ ቃል ኪዳን አፍርሰን ጾታዊ ግንኙነት ሲደረግ ልጁ ለሰይጣን ይሁን ብዬ ቸኩዬ ተናግሬ አንተ ከተወለድክ በኋላ ክፉ መንፈስ እያስፈራራኝ ልጅሽን ወስድብሻለሁ እያለኝ ነው አለችው። ደነገጠ። ያ ዲያቆን ነፍሱን ስጋውን ለድንግል ማርያም አደራ ሰጠ። በረከቷ ይደረብን። እመቤቴ ጠብቂኝ ብሎ ማጸናት ጀመረ። አንድ ቀን ያቺ ክፉ ቀን ደረሰች። ልብሰ ተክህኖን ለብሶ ሥርዓተ ቅዳሴ ሊፈጽም ተሰይሞ ወደ ቤተ ክርስቲያን ቆመ። ፊቱን ወደ ምዕራብ አርጎ ማለት ነው። በኋላ ተንሱ ለጸሎት ምን በሉ ተነሱ ይላል ዲያቆኑ። ተንሱ ለጸሎት ሲል ያቺ ክፉ ቀን ደርሳለችና ያ ክፉ መንፈስ መጥቶ ነፍሱን ከስጋው ሲለየው በዛሽ ሞመንት በዛሽ ቅጽበት ፈጥና የምትራዳው አፍጣኒ ተረድኤት ድንግል ማርያም እንድትጠብቀው መማጸንና መጮ ጀመረ። በዛው ቅጽበት ፈጣኗ ድንግል ማርያም ከልጇ አማልዳው ነፍሱ ከስጋው ተዋህዶ ካህኑ ሰላም ለኩልክሙ ሲል እንደገና ምስለ መንፈስከ ብሎ ተሰጦ መለሰ ይላል። ፈጣናት አፍጣኒ ተረድኤት በጊዜ ምንዳቤ ወአጸባ። ሰው በቸገረው ሰዓት ፈጥና ምትደርስ ቃል ኪዳኗ በእውነት ግዳጁን የሚፈጽም ንግሥተ ሰማያት ወምድር እሷ ማን ናት? ድንግል ማርያም ናት አይደል? አሁን የት ነው ያለችው? በልጇ ዙፋን ፊት ፀሐይን ለብሳ ጨረቃን ተጎናጽፋ ከዋክብትን ደፍታ መሐር ወልዴ ወተዘከር ኪዳኔ ልጄ ማራቸው ቃል ኪዳኔንም አስብ ብላ የምትማጸንበት ዕለት ነው። ደስ ይበላችሁ ኦርቶዶክስ